ሌሊት ጨለማው እንዳይጋር እንዳያስጨንቀን አምደ ብርሃን እንደ የብርሃን አምድ ዘርግቶ የኤርትራን ባህር አካፍሎ አሻግሮናል ብላችሁ ስትነጋ የተረተረት ነው ውሸት ነው ብለው ይሄን የማይቀበል ትውልድ ይመጣል። ያ ትውልድ ሲመጣ ትኛውን በመሶበ ወርቅ ተደርጎ በቤተ መቅደስ የተቀመጠው ምንድነው? ከሰማይ የወረደው መና ማለት ነው። በዘጸአት 17 ላይ አለ። በመጽሐፈ ሳሙኤል ምዕራፍ 1 ላይ ደግሞ ጨርቅ ተጠቅሎ በደብተራ ኦሪቱ በሙሴ ድንኳን ተቀምጦ ነበር ይላል። እኛም ዛሬ በእኛም ሀገር በመርጡ ለማርያም የግራይን ቀሚስ አለ ሲባል ሰምታችኋል? የግራይ ቀሚስ አለ። የጥንት ጊዜ ስራ የተሰራባቸው መሳሪያዎች ይቀመጣሉ። አስቀምጦ ያለ እግዚአብሔር ነው። በነገራችን አሁን መናውም ከሰማይ የወረደው መና አንደኛ አይቀቀል ተብሎ አጥንቱ እንዳይሰበር ተብሎ ምክንያቱም ብሉይ ኪዳን የሐዲስ ኪዳን ጽንስ ነው ብለናል። ባለፈው ታስታውሱ እንደሆነ ብሉይ ኪዳን ነፍሰ ጡር ነው። ኦሪት ነፍሰ ጡር ናት። አርግዛን ማንና ያረገዘችው ወንጌልን። ብሉይ ኪዳን ነፍሰ ጡር ነው። ማንና አርግዟል? ሐዲስ ኪዳን። የብሉይ ኪዳኑ መስዋዕት ፋሲካው ነፍሰ ጡር ነው። ማንና አርግዟል? የሐዲስ ኪዳኑ መስዋዕት አርግዟል። ስለዚህ የብሉይ ኪዳኑ በግ እንደሚታወቀው እስራኤላውያን ከግብጽ ነፃ ያወጡበት ስለሆነ በየዓመቱ በግ ያረዳው መቼ በጉ እንደሚታሰር ስንት ቀን ታስሮ እንደሚቆይ ስንት ሰዓት እንደሚታረድ ዝርዝር ጉዳዩ በጠቅላላ መመሪያው እግዚአብሔር አውጥቶ በሙሴ አማካኝነት ለሕዝቡ ነግሯቸው ያ መስዋዕት ይሰዋ ነበር። ከዛ እንደውም ስትበሉት ያው ታውቃላችሁ ጫማችሁን አድርጋችሁ ቀበቷችሁን ታጥቃችሁ ኮፍያችሁን አድርጋችሁ ተዘጋጅታችሁ ብሉት። ምክንያቱም ለጊዜው እነሱ መንገደኞች ስለሆኑ ነው አይደለም። መንገድ ያሰበ ሰው አይዝረከረክም። ለሐዲስ ኪዳን ግን ኮፍያ አድርጋችሁ የኮፍያ አድርጋችሁ ማለት አክሊለ ሦኩን እያሰባችሁ ጫማችሁን አዝባችሁ ማለት ወንጌልን ተጫምታችሁ ተስኢነን ኃይለ ወንጌል ዘበሰላም ቅዱስ ጳውሎስ የሰላምን ወንጌል ተጫምተን ይልለም ወንጌልን ጫማ ይላታል። ዝናራሽ ታጥቃችሁ ማለት ወይኩን ሀቆይኩ ቅኑተ ሀቆይኩም ወገባችሁ ታጠቀ ማለት ንጽህናን ይዛችሁ ብትራችሁ ይዛችሁ ማለት መስቀሉን እያሰባችሁ መራራ ነገር አድርጉበት። ለጊዜው የሚበሉ ቂጣ ስለሆነ ኮዳቸው እንዳይይዛቸው ነው መራራ አድርጉበት የተባለ። ለጊዜው ግን ሰሪባ ሐሞት ኮምጣጤ መጠጣቱን እያሰባችሁ ስጋውን ብሉ ደሙን ጠጡ ለማለት ነው። ስለዚህ ሁሉ ጊዜ የሐዲስ ኪዳን መጻሕፍትን የብሉይ ኪዳን መጻሕፍትን ስናነብ እያንዳንዱ ምዕራፍ በምዕራፍ የቱ ጋር ነው ሐዲስ ኪዳን የሚያመለክተው ብለን ማየት አለብን። ምክንያቱም ብሉይ ኪዳን ቅድም እንዳልኩት የሐዲስ ኪዳን ጥላ ነው። ሐዋርያው ቅዱስ ጳውሎስ